ሰላም ሰላም የቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንግዲህ እንዴት ናችሁ? በሌላ ቪዲዮ ተከስቻለሁ። ለዛሬ እንግዲህ ከሳዑዲ አረቢያ ወደ ኢትዮጵያ እንዴት ካርድ መሐወል እንዳለብን የምናይ ይሆናል። በመጀመሪያ እንግዲህ ለዛሬ የኤስቲሲ ሸሪሃ ነው ይዤላችሁ የቀረብኩት። በሚቀጥለው ወይም እንድሰራላችሁ የምፈልጉት ካለ ኮሜንት ብታሳውቁኝ ለመስራት እሞክራለሁ ማለት ነው። አሁን የኤስቲሲውን እንዴት አድርጋችሁ መላክ እንዳለባችሁ የማሳያችሁ ይሆናል። በመጀመሪያ እንግዲህ ስልክ የምትደውሉበት ቦታ ትገባላችሁ። እንደዚህ ቦታ ትገቡና ኮከብ 133 በነገራችን ላይ የሁሉም ኮድ ይለያያል። ይሄ የኤስቲሲ ሸሪሃ ከሳዑዲ ወደ ኢትዮጵያ እንዴት መሐወል እንዳለባችሁ ካርድ ለጓደኛ በስጦታ በጊፍት መልክ እንዴት መስጠት እንዳለባችሁ ነው። እንግዲህ 133 ከዛ በኋላ ኮከብ ትሉና የሰውየውን የሚላክለትን ቁጥር ማለት ነው። አሁን ለምሳሌ የኢትዮጵያ ቁጥር እኔ መላክ ብፈልግ 00251 921 04 17 52 ይሄ አባቴ ቁጥር ነው። እንግዲህ እንደዚህ ብዬ ከሞላሁ በኋላ ፋሚሊዎቼ ከዛ ኮከብ አድርግና የምልከውን የብር መጠን አስገባለሁ ማለት ነው። 25 ብር ከሆነ መላክ የምፈልገው 25 ብር ብዬ እሞላለሁ። እንዲሁም ደግሞ 10 ብር ከሆነ መላክ የፈለግኩት 10 ሪያል ከሆነ 10 ሪያል እልና መሰላል የሚለውን እጫናለሁ። ከዛ በኋላ መደወል ነው ማለት ነው። አንድ ሁለት ፕሮሰሶች ይኖራሉ። አንድ ቁጥርን ተጫን ሰክሰስፉል እስከሚል ድረስ እየተጫን መሞከር መቻል አለብን ማለት ነው። በመጨረሻ ለቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ብታበረታቱን ለእናንተ አንድ ሰብስክራይብ ለእኛ 1000 መነቃቃት ነውና አበረታቱን እንላለን። እንግዲህ ለዛሬ ይሄን ይመስላል ወዳጆቼ። በሚቀጥለው የዘይንና ሞባይል የምፈልጉትን እንድሰራላችሁ የምትፈልጉ ከሆነ ኮሜንት አድርጉልኝ፣ አበረታቱኝ። አመሰግናለሁ።